አብዛኛው የስነ ልቦና ጥቃት የሚፈጸመው በጉልበት አይደለም፣ አይምሮሽን በማስጨነቅና ነገሮችን በማደብዘዝ ነው። ተንኮለኛና አጭበርባሪ ሰዎች ወደ ህይወትሽ ውስጥ መጥተው በፍጹም እኔ አንቺ መቆጣጠርና ህይወትሽን ማበላሸት እፈልጋለሁ አይሉሽም። ይልቁንም አንቺ ሳታስተውዩ በዘዴ አይምሮሽ ውስጥ ገብተው በራስሽ ላይ እንድትጠራጠሪና የገዛ ትውስታሽን እንድትክጂ ያደርጉሻል። የሚያስፈራው ነገር ደግሞ ብዙ በጣም ብልህና ጠንካራ የሆኑ ሴቶች እንኳን የእነዚህ ተንኮለኛ ሰዎች ሰለባ መሆናቸው ነው። ዛሬ አንድ ሰው አንቺ ሳታውቂው እንዴት በስነ ልቦና እንደሚቆጣጠርሽና የገዛ አይምሮሽን መጫወቻ እንደሚያደርገው በጥልቀት እንመለከታለን። ይህ ቪዲዮ ምናልባትም እስከዛሬ ከሰሯቸው ሁሉ በጣም የሚጠቅምሽ እንደሚሆን አልጠራጠርም። ስለዚህ ላይክ እና ሰብስክራይብ በማድረግ ጀምሪ። የመጀመሪያው የትውስታ ማደናገሪያ። እስቲ ይህንን ለማስታወስ ሞክሪ። በአንድ ወቅት አንድ ሰው የተናገረውን ቃል ወይም የፈጸመውን ድርጊት በግልጽና ፍንትው ባለ መንገድ ታስታውሻለሽ። ጉዳዩን አንስተሽ ስታናግዱ ግን ያ ሰው ቀጥታ ዓይንሽን እያየ ይህ ነገር መቼም አልተፈጠረም፣ ዝም ብለሽ በጭንቅላትሽ የፈጠርሽው ድራማ ነው፣ እኔ እንደዚህ አላልኩም ወይም አላደረኩም ይልሻል። መጀመሪያ ላይ ትከራከሪያለሽ፣ ነገር ግን ያ ሰው ፍጹም በማይናወጥ ራስ መተማመን ስህተተኛ እንደሆንሽ ደጋግሞ ሲነግርሽ በሂደት ራስሽን መጠርጠር ትጀምሪያለሽ። በእውነት እኔ ነኝ የረሳሁት ወይ ተሳስቼ ይሆን ወይ እያልሽ ጭንቀት ውስጥ ትገቢያለሽ። በዚህ ጊዜ የሚሰማሽ ግራ መጋባት በራስሽ አይምሮ ላይ ሙሉ በሙሉ እምነት እንድታጪ አድርግሻል። ለምሳሌ በስራ ቦታሽ ላይ አለቃሽ አንድ ስራ እንድትሰሪ ነግሮሽ ሰርተሽ ስታመጪ ግን እኔ እንደዚህ አይነት ስራ በፍጹም አላዘዝኩሽም ሊልሽ ይችላል። በፍቅር ግንኙነት ውስጥ ደግሞ የፍቅር አጋርሽ ሌላ ሴት በቴክስት ሲያወራ አይተሽው ምንድነው ስትይው ወዲያውኑ መልእክቱን አጥፍቶ ምንም አላወራሁም፣ አንቺ በጣም ተጠራጣሪና በቅናት ያበድሽ ሴት ነሽ በማለት ጥፋቱን ወደ አንቺ ያዞረዋል። አብዛኞቹ ሴቶች ይህንን ዘዴ ሳያስተውሉ የሚቀሩት ማኒፑሌተሩ ወይም አጭበርባሪው ሰው ይህንን የሚያደርገው በቁጣ ሳይሆን እጅግ በተረጋጋና አንቺን ለማገዝ በሚመስል የሐሰት ርህራሄ ስለሚናገር ነው። አይምሮሽ በጣም ስለደከመ ነው የረሳሽው ሲልሽ እውነት ይመስልሻል። የዚህ ዘዴ ስውር ስነ ልቦናዊ ግብ ደግሞ አንቺ በገዛ አይምሮሽና በትውስታሽ ላይ ያለሽን እምነት ሙሉ በሙሉ እንድታጪ ማድረግ ነው። አንቺ ራስሽን ማመን ስታቆሚ የእርሱን ቃል እንደ ብቸኛ እውነት አድርገሽ እንድትቀበይና ሙሉ በሙሉ በቁጥጥሩ ስር እንድትይ መንገድ ይከፍታል። ይህ ዘዴ በሳይኮሎጂ ዓለም ጋዝላይቲንግ ይባላል። በሚያሳዝን ሁኔታ አላስተዋልሽውም እንጂ አሁንም በህይወትሽ ውስጥ እንደዚህ አይነት ሰዎች አሉ። ምልክታቸው ደግሞ ይሄ ነው። የመጀመሪያው የቃላት መገለባበጥ። በአንድ ነገር ላይ ስትወያዩ እኔ ያልኩት እኮ እንዲህ ሳይሆን እንዲህ ነው በማለት ሁልጊዜ የተናገረውን ቃል ትርጉም እየቀየሩ ግራ ያጋቡሻል። በትንንሽ ነገሮች መዋሸት። ምንም እንኳን ትልቅ ጉዳይ ባይሆንም ያ ሰው በቀላል ነገር ሳይቀር ዓይንሽን እያየ ሲዋሽሽ ትይዥዋለሽ። ይህ የአንቺን የማስተዋል አቅም ለመፈተሽ የሚደረግ ስልት ነው። ሶስተኛ ምላሽን ማጥቃት። እርሱ ስለሰራው ስህተት ስታነሺ ስለ ስህተቱ ከማውራት ይልቅ አንቺ የጠየቅሽበትን መንገድ፣ ድምጽሽን ወይም ስሜታዊ መሆንሽን ብቻ ነጥሎ ይወቅስሻል። ጥፋቱንም ወደ አንቺ ያዞረዋል። ታዲያ ለዚህ መፍትሄው ምንድነው ስንል ሁልጊዜ በትውስታሽ ላይ ፍጹም እምነት ይኖርሽ። ከተቻለ የነገሮችን ማስረጃ በጽሁፍ ወይም በቴክስት አስቀምጪ። ከሰውየው አፍ የሚወጣውን ሰበብ ሳይሆን በሂደት የሚያሳየውን ተደጋጋሚ የባህሪ ልማድ ብቻ በማየት ውሳኔሽን አስተካኪ እና ሁሌም እንደሚባለው ያየሽውን ነገር በፍጹም አትጠራጠሪ። ምክንያቱም ይህ በአይምሮሽ ላይ የሚፈጠር ግራ መጋባት ማኒፑሌተሩን ሁለተኛውን መረቡን እንዲዘረጋ ያመቻችለታል። ሁለተኛ የጥፋተኝነት ስሜትን እንደ መሳሪያ መጠቀም። እስቲ አስታውሺ፣ በአንድ ጉዳይ ላይ የራስሽን ፍላጎት፣ እረፍት ወይም ሰላም ለመጠበቅ ስትይ ለአንድ ሰው አይሆንም፣ ይህንን ማድረግ አልችልም ብለሽ ታውቂያለሽ። ነገር ግን በዚያ ቅጽበት ያ ሰው ውሳኔሽን አክብሮ ከመቀበል ይልቅ በቅጽበት እጅግ እንደተከዳና እንደተቀየመ ሆኖ መተወን ይጀምራል። ምንም ሳይናገር ፊቱን አጥቁሮ ይቀመጣል። በዚህ ጊዜ በውስጥሽ ከባድ የሆነ የጭንቀትና የጥፋተኝነት ስሜት ይፈጠራል። እኔ ራስ ወዳድ ነኝ፣ ለምን አላደረኩለትም፣ ለምን እሺ አላልኩም እያልሽ ራስሽን መውቀስና ለእርሱ ማዘን ትጀምሪያለሽ። ከዛም ሰላም ስለሚርቅሽ ብቻ የወሰንሽውን ውሳኔ ቀይረሽ የእሱን ፍላጎት ለማሟላት ትገደጃለሽ። ለምሳሌ አንዲት ጓደኛሽ በፈለገችው ሰዓት ሁሉ ገንዘብ እንድታበድሪያት ትጠይቅሻለች። በአንድ ወቅት ግን የለኝም ስትያት ለካ የኔና ያንቺ ጓደኝነት እስከዚህ ድረስ ነው ትልሻለች። አሊያም ፊቷን የተከፋ በማስመሰል እንድትጸጸቺ ታደርግሻለች። በፍቅር ግንኙነት ውስጥ ደግሞ ደክሞሽ ቤት መቆየት ስትፈልጊ ፍቅረኛሽ እኔ ለአንቺ ስል ህይወቴን እሰጣለሁ፣ አንቺ ግን አንድ ቀን አብረሽ ለመውጣት እንኳን ፍቃደኛ አይደለሽም በማለት
ማለት ካለፉ ውለታዎቹ ጀርባ በመሸሸግ የጥፋተኝነት ሸክም ያሳቀፍሻል። ይህ የሚሆነው ደግሞ አብዛኞቻችን ሴቶች በተፈጥሮ ሰዎችን የመንከባከብና የማስደሰት ስለንቦና ስላለን ነው። ስለዚህ አጭበርባሪው ወይም መጥፎ ሰው ይህንን ለስላሳ ጎንሽን በሚገባ ያውቀዋል። ስለዚህ አንቺ ለራስሽ ያወጣሽውን ወሰንና ክብር ሰብረሽ ሁልጊዜ የእርሱን ፍላጎት በቅድሚያ እንድታስቀድሚ በስሜት ማስገደድ ይጀምራል። ይህ ስልት በሳይኮሎጂ ጊልት ትሪፒንግ ይባላል። አሁንም በእርግጠኝነት አንድ ሰው በህይወትሽ ላይ ይህንን እያደረገ ነው። ምልክቶቹ ደግሞ እነዚህ ናቸው። የመጀመሪያው የዝምታ ድራማ። አንድ ነገር ላይ ፍቃደኛ ሳትሆኚ ስትቀሪ በግልጽ ከመናገር ይልቅ በረጅሙ መተንፈስ፣ እቃዎችን በኃይል ማስቀመጥ ወይም ፊት ማጥቆርና ማኩረፍ ይጀምራል። ሁለተኛ ውለታዎችን መቁጠር። ገና ግንኙነቱን በጀመረ በጥቂት ቀናት ውስጥ ያደረገልሽን ትንንሽ መልካም ነገሮችና ውለታዎች ደጋግሞ በንግግሮቹ መሃል ያነሳቸዋል። አንድ ነገር ሲጠይቅሽም እነዛን ውለታዎች አብሮ ያካታል። ለምሳሌ ላንቺ ያሁላ ነገር አድርጌ እምቢ ትይኛለሽ ብዬ አላስብም ይልሻል። ሶስተኛ ራስን ማሳዘን። እኔ እኮ ሁልጊዜ ለሰው ኖራለሁ ግን ማንም አይረዳኝም የሚል ያሳዘኝ ሰው ካባን ዘውትር ይለብሳል። ለዚህ መፍትሄው ደግሞ አንድ ትልቅ እውነት በአይምሮሽ ቅረጪ። የጥፋተኝነት ስሜት ስለተሰማሽ ብቻ አንቺ ስህተት ነሽ ማለት አይደለም። ሰዎች ይህንን ስሜት ሊያሸክሙሽ ሲሞክሩ ስሜቱን በውስጥሽ ተጋፈጩ እንጂ ውሳኔሽን በፍጹም አትቀይሪ። ማኒፕሌተሮች ይህንን የጥፋተኝነት ስሜት በአንቺ ላይ ለመጠቀም እንዲችሉ ግን መጀመሪያ ወደ ህይወትሽ ሲገቡ ፍጹም የተለየ ማራኪ የሆነ ሌላ ዘዴ ይጠቀማሉ። ሶስተኛ የሐሰት ፍቅር መሐላ። ከአንድ አዲስ ሰው ጋር ገና መተዋወቅሽ ነው። ነገር ግን በሳምንቱ ሰውየው ከመጠን በላይ የሆነ ትኩረት፣ ያለሰለሰ የጽሁፍ መልእክት፣ ውድ ስጦታዎች፣ እጅግ የበዛ ምስጋና፣ ከዚህ በፊት አግኝተሽ የማታውቂውን እንክብካቤ ያዘንብልሻል። ህይወቴን ሙሉ ስፈልግሽ የነበርሽው ንግስት አንቺ ነሽ እያለ ገና ሳታውቂው ሰማይ ላይ ይሰቅልሻል። በዚህ ቅጽበት የሚሰማሽ ስሜት እጅግ ልዩ መሆን፣ በደስታ መቅበዝበዝና ፍጹም የሆነ የፍቅር ዓለም ውስጥ የመዋኘት ስሜት ነው። ነገር ግን ገና ልብሽን ሰጥተሽ በስሜት ስትጠመጂ ባህሪውን በቅጽበት ቀይሮ ክትትል፣ ቅናትና ቁጥጥር ማድረግ ይጀምራል። ለምሳሌ አንዲት አዲስ የተዋወቅሻት ሴት ወዲያውኑ የልብ ጓደኛዬ ነሽ እያለች ሚስጥሯን ሁሉ አውጥታ ትነግርሻለች። በየቀኑ ትደውልልሻለች፣ በምትፈልጊያት ሰዓት ትገኝልሻለች። ከዛም ግን ደስ ያላትን ነገር ሁሉ አንቺም እንድታደርጊላት ትጠብቃለች። ወይም በፍቅር ግንኙነትሽ ውስጥ ደግሞ ገና በሁለተኛው ሳምንት ማግባት የምፈልገው አንቺን ብቻ ነው ይልሻል። ውብ እንደሆንሽ እንደሚወድሽም ደጋግሞ ይነግርሻል። አግኝተሽ የማታውቂውን ትኩረትም ይሰጥሻል፣ ያዝንልሻል። አንቺን ለማስደሰትም ሲሞክር ታይዋለሽ። ከዛ ግን በድንገት ከአንቺ መራቅ ይጀምራል። እንደ ድሮ መሆኑን ትቶ ቀዝቀዝ ይላል፣ ፊት ይነሳሻል። ከዛም ሊቆጣጠርሽ ይፈልጋል። በሴቶች ይህንን ማስተዋል የሚሳናቸው ሁኔታው ማጭበርበር ሳይሆን እውነተኛና ጥልቅ የፍቅር መገለጫ ስለሚመስላቸው ነው። በጣም ስለምትወደኝ ነው፣ በጣም ስለሚወደኝ ነው ብለውም ያስባሉ። ነገር ግን የዚህ ዘዴ ስውር ግብ አንቺን በስሜት ፈጥኖ በማደንዘዝ የስሜት ጥገኝነት ውስጥ መጣል ነው። መጀመሪያ ላይ የሰጠሽን ትልቅ ደስታ መልሶ እንዳይነፍግሽ በመፍራት የሚሰጥሽን ማንኛውንም መጥፎ ቁጥጥር እንድትቀበይ ያደርግሻል። ይህ በሳይኮሎጂ ላቭ ቦምቢንግ ይባላል። ስለዚህ ከማንኛውም ሰው ጋር ስትገናኚ እነዚህን ምልክቶች ማየት ይኖርብሻል። የመጀመሪያው ወሰን የለሽ ጥድፊያ። ገና በደንብ ሳትተዋወቁ ስለመጪው 5 እና 10 ዓመት ትዳር ፍጹም ህይወት ማውራት ይጀምራል። ሁለተኛው የማይቋረጥ ዲጂታል ክትትል። ስለምወድሽና ስለማስብልሽ እኮ ነው በማለት በቀን ውስጥ በየደቂቃው ቴክስትና ስልክ በመደወል ሙሉ ጊዜሽን ይረብሻል። ሶስተኛ ካለፈው ህይወትሽ ጋር ማነጻጸር። እስከዛሬ ያገኘሻቸው በሙሉ ክፉዎች ናቸው፣ እኔ ግን ላንቺ የተሻልኩና ልዩ ሰው ነኝ በማለት ሊያሳምንሽ ይሞክራል። እና ለዚህ መፍትሄው እውነተኛና ጤናማ ግንኙነቶች ሁልጊዜ ቀስ በቀስ በሂደትና መሬት በረገጠ መንገድ ነው የሚያድጉት። ማንኛውም ነገር ፍጥነቱ በጣም የበዛና ከተፈጥሮ ውጭ የሆነ ማጋነን ካለበት ቆም ብለሽ ራሽን ጠብቂ። ይህ ነገር እውነተኛ ስሜት ነው ወይስ ፈጥኗል ብለሽ ተከታታይ። አንዴ በዚህ የሐሰት ፍቅር ከተጠመድሽና ግንኙነቱ እየጠነከረ ሲሄድ ያ ሰው የመጀመሪያውን ጥፋት ወይም በደል ባንቺ ላይ መፈጸም ይጀምራል። ነገር ግን ለበደሉ ይቅርታ ከመጠየቅ ይልቅ ነገሩን የሚቀይርበት ሌላ አስገራሚ ዘዴ አለው። ይህንን ከማየታችን በፊት ግን አንድ ነገር ልንገርሽ። አብዛኞቻችን የተለያዩ የህክምና መድኃኒቶችን ተጠቅመን ነገር ግን መፍትሄ ያላገኘንላቸው ብዙ የቆዳ ችግሮች ሊኖሩብን ይችላሉ። ለዚህም ነው ዛሬ ለእናንተ ለሴቶች ልዩ ስጦታ ይዤላችሁ የመጣሁት። ሙሉ በሙሉ በተፈጥሯዊ መንገዶች ብቻ ራሳችሁን የምትንከባከቡበትና ውበታችሁን የምታድሱበት ከራስ እስከ እግር የተሰኘውን አዲሱ መጽሐፌን አዘጋጅቼ ጨርሻለሁ። የመጽሐፍ ከተሰባበረ የፀጉር እንክብካቤ ጀምሮ ለፊት ጥራት፣ ለሰውነት ቆዳ ውበት፣ ለብጉር፣ ለተሰነጣጠቀ እግር እንዲሁም ለጥፍር ጥንካሬ ለሁሉም አይነት ችግሮች ተፈጥሯዊ መፍትሄዎችን በአንድ ላይ አጠቃሎ የያዘ ነው። ስለዚህ ይህንን ከራስ እስከ እግር የተሰኘውን PDF መጽሐፍ አሁኑኑ ገዝታችሁ በቤታችሁ ውስጥ ራሳችሁን መንከባከብ እንድትጀምሩ ሊንኩን ከስር በመጀመሪያው ኮሜንት ላይና በዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እንዲሁም የዚህን ቪዲዮ ሁለተኛ ክፍል የምትፈልጉ ከሆነ 2 እያላችሁ ኮሜንት ላይ ጻፉልኝ። መልካም ቀን።